በእርግዝና ወቅት እስኪ ነገ ህመሙ ትንሽ ነው ባህላዊ መድኃኒት ልሞክረው የሚባሉ ነገር ግን የእናትንም ልጅንም ህይወት ሊቀጥፉ የሚችሉ ነገሮች እንዳሉ ያውቃሉ። ሕክምናው ዓለም በፍጹም ነገ የማይባሉ ደቂቃዎች ውስጥ የእናትንም የልጅንም ህይወት ሊቀጥፉ የሚችሉ ነገሮች አሉ። ዛሬ በዚህ ቪዲዮ እርግዝና ጊዜ ፍጹም ቀጠሮ የማይሰጣቸው ነገ እሄዳለሁ ተብሎ ችላ የማይባሉ 6 በእርግዝና ጊዜ የሚከሰቱ አደገኛ ምልክቶችን እንመለከታለን። ይህ ቪዲዮ ለብዙዎች ሊጠቅም ስለሚችል ቪዲዮ ሼር በማድረግ እንዲጀምሩ ታበረታታችኋለሁ። እዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። የመጀመሪያው አደገኛ ምልክት ከማህፀን ደም መፍሰስ ነው። ከማህፀን ደም መፍሰስ በመጀመሪያዎቹ እርግዝናም ጊዜ ይሁን ወይም ደግሞ እርግዝና ፕሮግረስ እያደረገ ሲሄድ ሁለተኛው ሶስተኛው ትራይምስተር ላይ ቢሆን አደገኛ የመጀመሪያው ትራይምስተር ላይ የጽንስ መጨንገፍን የሚያሳየን ሲሆን መልቀቅ ወይም ደግሞ እንግዲህ ልጅ አቀማመጥ ጋር በተያያዘ ሊሆን ይችላል። ይህም አደገኛ ስለሆነ በቶሎ ወደ ጤና ተቋም መሄድና መታየት ያስፈልጋል። ሁለተኛው አደገኛ ምልክት የማይለቅ ከባድ ራስ ምታት፣ ማስታገሻ ተወስዶ ፓራስታሞል ተወስዶ የማይለቅ ከባድ ራስ ምታትና የአይን ብዥታ ነው። ይህም እርግዝና ጊዜ የሚከሰት ደም ግፊት ወይም ደግሞ ፕሪክሌምሻ ሊሆን ስለሚችል ይህም አደገኛ ምልክት ስለሆነ በቶሎ ጤና ተቋም መሄድና መታየት ያስፈልጋል። በሶስተኛነት የምናየው የሰውነት ማበጥ። መጠነኛ የሆነ የሰውነት ማበጥ በእርግዝና ጊዜ ይጠበቃል። ነገር ግን ከእንቅልፍ ሲነሱ የፊት ማበጥ የሆነ የሰውነት ማበጥ ካለ ይህም ከደም ግፊት እንዲሁም ከተለያዩ ህመሞች ጋር ሊያያዝ ስለሚችል ወደ ጤና ተቋም መሄድ ያስፈልጋል። አራተኛውና እናቶች በቀላሉ መከታተል ሊችሉት የሚችሉት ነገር ቢኖር ጽንስ እንቅስቃሴ መቀነስ ነው። እናቶች ከ20ኛው ሳምንት በኋላ የጽንስን እንቅስቃሴ ኖቲስ ማድረግ ይጀምራሉ፣ ማወቅ ይጀምራሉ። ከ20ኛው ሳምንት በኋላ የጽንስ እንቅስቃሴ መቀነስ ወይም ደግሞ ሙሉ በሙሉ ማቆም ጤና ላይ ከፍተኛ አደጋ እንዳለ ሊያሳይ ስለሚችል ይህም አስቸኳይ የሆነ ሕክምና ይፈልጋል። አምስተኛው ከፍተኛ ትኩሳትና ማንቀጥቀጥ። ከፍተኛ ትኩሳትና ማንቀጥቀጥ የኢንፌክሽን ምልክቶች ሊሆኑ ስለሚችሉ ኢንፌክሽን ደግሞ በእናትም ጽንሱም ላይ ከፍተኛ የጤና ጉዳት ሊያመጡ ስለሚችሉ ክትትል ይፈልጋሉ። በአስቸኳይ ወደ ጤና ተቋም መሄድ ያስፈልጋል። ስድስተኛውና የመጨረሻው የእንሽርት ውሃ ያለ ጊዜ መፍሰስ ነው። የእንሽርት ውሃ ያለ ጊዜ መፍሰስ ለኢንፌክሽን ተጋላጭነት ስለሚጨምር ይሄም አስቸኳይ ክትትልና ሕክምና ጤና ተቋም ጋር ሄዶ መታየት ይፈልጋል። በአጠቃላይ በዚህ ቪዲዮ መልእክት ምንድነው? በጭራሽ ማድረግ የሌለብን ነገሮች እስቲ ነገ ይሻለኛል ይተወኛል እነዚህ ምልክቶች ይመጣሉ እያሉ ሕክምና ተቋም መሄድ መዘግየት ችግር ያመጣል። በሕክምና 3 አይነት መዘግየቶች እናያለን። የመጀመሪያው ምክንያቱን ለይቶ ለማወቅ የሚደረግ መዘግየት ነው። ሁለተኛው ወደ ጤና ተቋም ሲኬድ ያለ መዘግየት ነው። አራተኛው ጤና ተቋም ጋር ከተደረሰ በኋላ በባለሙያዎች የሚከሰት መዘግየት ነው። አትሊስት አንድ እናት ማስቀረት ትችላለች። አንደኛ ቀድሞ የመለየቱንና እንዲሁም ደግሞ ጤና ተቋም የመድረሱ መዘግየት ማስቀረት ስለሚቻል እነዚህ ነገሮች በማድረግ የእናትንም ጤና መታደግና መጠበቅ ይቻላል። ካለል ያክል ጤናማ እርግዝና የጤናማ ትውልድ መጀመሪያ እንደመሆኑ መጠን አባቶች፣ እናቶች፣ ወንድም፣ እህት አጠገባችሁ ያለ ሰው አጠገባችሁ ያለች እናት እንደዚህ አይነት ነገር ከገጠማት በፍጹም ችላ ማለት አያስፈልግም። ወደ ጤና ተቋም መሄድ ያስፈልጋል። እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ይህን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። እንዲሁም ለብዙ ሰዎች እንዲደርስ ሼር አድርጉ፣ ላይክ አድርጉ።